ሰላም ጤና ይስጥልን ውድ የተስፋ ሚዲያ 2 ቤተሰቦች ዛሬ በአዲስ እና ሰበር ወደ እናንተ መጥተናል። ይህንን አዲሱንና የመጀመሪያውን ቻናላችንን 200,000 በላይ ያለውን ተስፋ ሚዲያ አንድንና ሁለትን ደግሞ ሰብስክራይብ እንድታደርጉ ስል በታላቅ አክብሮት ጠይቃችኋለሁ። በየጊዜው የሚለቀቁ ትኩስና ሰበር መረጃ እንዲደርሳችሁ ደግሞ የደወል ምልክቷንም በማብራት ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ሐሳብ አስተያየታችሁን ኮሜንት መስጫ ሳጥን ላይ እንድታሰፍሩና ለወዳጅ ዘመዶቻችሁ ደግሞ ቪዲዮን ሼር እንድታደርጉ ስል በታላቅ አክብሮት ጠይቃችኋለሁ። ቀጥታ ዛሬ ወደ ያስኩላችሁ መረጃ አልፋለሁ። እስከ ፍጻሜውም አብራችሁኝ ቆዩ። ኢትዮጵያ ውስጥ ከትላንት ዛሬም የሽምግልና ፕሮግራም አጃይብ ማስባሉን ከቀጠለ ሰነባብቷል። ሽምግልና ወይስ አገርን ለመግዛት የሚደረግ የሚል ጉድ እያሰሙም ይገኛሉ። ምንድነው በዚህ ልክ ኢትዮጵያ ውስጥ ሽምግልና ነገር እጅጉን አስገራሚ ሆኖ የከረመው? ባህል ወጉና ስርዓቱ በዚህ ልክ ደግሞ መቀየሩ ብዙዎችን ያስገረመ ይገኛል። አሁን ላይማ ደግሞ ብዙ ቤተሰቦች ግራ ተጋብተዋል። ለሽምግልናው እንጨነቅ ወይስ ለጋብቻው? ቀጥሎ ደግሞ ለመልሶስ? መልሱና ሰርጉ ካለበት አለፍ ብሎ ደግሞ ቀደም የሚለው ሽምግልና እጅግ ውድድር ውስጥ የገባ ይመስላል። አጃይብ የሚያስብሉ የዲኮር ስራዎች፣ በብዙ ቁጥር የሚቆጠሩ ሽማግሌዎች ደግሞ ብዙ ነገሮችን ለማድረግ እንደሚሄዱ እየዘመቱ ይገኛሉ። ሽምግልና መልኩን ከቀየረ ሰነባብቷል። ብዙዎቹ በዛ ነገር ቢገረሙም ዛሬ ኢትዮጵያ ውስጥ ያለ የሽምግልና ጉድ ብዙዎቹን እያስገረመ ይገኛል። ሰው ደግሞ አሁን ከሰርግና ከመልሱ በላይ ለሽምግልናው መጨነቅ ከጀመረ ሰነባብቷል። ምክንያቱ ምን እንደሆነ ባይታወቅም የማን መነሻ እንደሆነ ባይታወቅም የኢትዮጵያን ወግና ባህል ስርዓቱን ያፈነገጠ ነው ሲሉ አንዳንዶች ትችታቸውን ሽምግልና እያወሩ ይገኛሉ። በሚሊዮን የሚቆጠሩ ረብጣ ገንዘቦች የሚፈሱበትም ከሆነ ሰነባብቷል። ሽምግልናውን በዚህ ልክ ካየነው ደግሞ መልሱና ሰርጉ ምን ሊሆን ይችላል የሚለው የብዙዎቻችን ጥያቄ ቢሆንም ነገር ግን በዚህ የሞቀ ትዳርና በዚህ የሽምግልና አይነትና መልክ ገና ሽምግልናውን በዚህ ልክ አካብዶ የራቁ ሰዎች አለፍ ብሎ ደግሞ ትዳራቸው ሳይበረክትና ቶሎ ሲንኮታኮት ያየነው ጉዳይ ነው። ብዙዎቹ የሚገረሙት በዚህ ልክ ደግሞ ሽምግልና ልኮም ድል ባለ ሰርግ ተጋብቶ አመት እንኳን አብሮ መቆየት አይችሉም። ዛሬ ደግሞ እየወጡ ያሉ ነገሮች እጅግ ያስገርማሉ። ኢትዮጵያውያን እንደዚህ ስሉ ይደመጣሉ። ሽምግልና በዚህ ልክ እንኳን ዋጋ ቢከፈልበት ምን አለበት 2 እና 3 አመት እንኳን ላወጡት ወጪ ሲል አብሮ ቢቆዩ ብሎ ቀልድን ባዋዛ መልኩ ለህዝቡ ሲያወሩ ይደመጣሉ። አንዳንድ ነገሮች እውነት ይመስላሉ። ትዳር ደግሞ በዚህ ልክ አለመበርከቱ ብዙዎችንም ቢያስገርምም ለክ 2 እና 3 አመት በኋላ አይኔን አፈር ያድርገው ይሄ እሱ ደግሞ እሱን ብሎ ሰው ብሎ ሲያወሩ ይደመጣሉ። ምክንያቱም እሷን ብላም እሱን ብሎ ሰው ብሎ ሲያወሩ የሽምግልናው የወጣው ወጪ ብቻ ሳይሆን እንደገና ደግሞ ሌላ ለማግባት የሚላከው የሽምግልና ጉድ አጃይብ ያስብላል ተብሎ ይታመናል። ዛሬ አንደኛው ተልኮም ገና አመት 2 አመት ሳይቆዩ ሌላ ለማግባት መንቀሳቀሳቸው ብዙዎችን ያስገርማል። ዛሬ ላይ ደግሞ ወደዚህ ጎራ ብለን አንዳንድ ሀሳቦችን እናንሳላችሁ። ብዙዎቻችን እንደምናውቀው ኢቢኤስ ቴሌቪዥን አንዳንድ የህይወት መንገዶች ላይ ውጣ ውረዶችንና ተቃውሞችን ቢያስተናግድም ዛሬ ደግሞ ኢቢኤስ ቴሌቪዥን ላይ ካሉ ሰዎች አንጻርና አንዳንዶች ላይ እየተነሳ ያለ ነገር እጅግ አስገራሚ ሆኖ እየከረመ ይገኛል። ብዙዎቻችን እንደምናውቀው ኢቢኤስ ቴሌቪዥን በብዙ ጊዜ የሚተችባቸው ብዙ ነገሮችና እልፍ ጉዳዮች አሉትም። ዛሬ ደግሞ ብቅ ያለች አንዲት እንስታለች። ኢቢኤስ ቴሌቪዥን እንዴት እንደቀጠራት እንኳን ባይታወቅም ገና ከመግባቷ ደግሞ 10 ሚሊዮን የሚጠጋ ወጪ ተወጥቶበት የሽምግልና ፕሮግራም ተደገሰላት የሚለው ነገር ብዙዎች ዘንድ እጅግ አግራሞትና ግራ መጋባትን የፈጠረ ጉዳይ ሆኖ ይከርማል። ብዙዎቻችን እንደሰማነው የሽምግልናው ጉዳይ ደግሞ ከመቼው ነው? ኢቢኤስ ቴሌቪዥን እንኳን መጣ አመት ሳይሞላት በዚህ ልክ ደግሞ ኢቢኤስ ቴሌቪዥን ማስቃበጡና ጅን ባፍ የሚያስጭን ነገሮችን ለማድረግ ሲንቀሳቀሱ የታዩት ልጅቷ ማን ትሁን የብዙዎቻችን ጥያቄ ሆኖ ይከርማል። ኢቢኤስ ቴሌቪዥን ብዙ ጊዜ የሚታማበት ነገር ምንድነው? ከወንዶች በላይ ሴቶች ላይ ትኩረት ያደርጋል። በዚያ ደግሞ አለፍ ብሎም ዳሌ ያላቸውንና ጥሩ ቅርጽ ያላቸውን ወጣት ሴቶችን ሚዲያው ላይ ያሰማራል። አላማው ደግሞ ወጣቶችንና ከሊቅ እስከ ደቂቁ
በነሱ ዳሌና ቅርጽ ተማርኮ እዛው ሚዲያው ላይ ፈዞ እንዲቀር ተብሎ የሚደረግ እንቅስቃሴ ነው ሲሉ ብዙዎች ይደመጣሉ። ኢቢኤስ ቴሌቪዥን ደግሞ አንደኛውን ከመቅጠሩ በፊት ሌላኛውን ደግሞ የማሰናበቱን ጉዳይ ይዛል። አንደኛውን ሲያሰናብት ጉዳዩም አይደለም ሌላ ደግሞ በሱ በኩል ተክቶ ለማስቀጠል ፕሮግራሙን ሲያዘጋጅና ሲያሰናዳ ለአንድ ሰው አንድ ፕሮግራም ለረጅም ጊዜ ሰጥቶ አያቅም። አንደኛውን እየቀያየረ ፕሮግራሞችንም እንዲያዘጋጁ ያደርጋል። ያንን የሚያደርገው ደግሞ ነገ ሲሰናበቱ ተመልካች እነሱን ተከትሎ እንዳይሄድና እንዳይፈረጥጥ እነሱን እየቀያየረ ማስሞከርና ከነሱ ጋር አብሮ መቀጠል ካልቻለም ሌላ የተሻለ ሰው ቀጥሮ ማስቀጠል እንደሆነ ያምናል። ኢቢኤስ ቴሌቪዥን ላይ ብዙ ተቃውሞዎች ቢነሱም እቺ ልጅ ደግሞ ገና ከመምጣቷ ኢቢኤስ ቤት ላይ ብዙ ትኩረቶችን ያገኘችበት ምክንያት ምንድነው? የብዙዎቻችን ጥያቄ ነው። ሉላ ገዙን ጨምሮ ብዙዎቹ ለሰውነታቸው እጅግ ስለሚያምር ብዙ ወጣቶች እነሱ ጋር እንደቀሩና እንዳሉ ይታመናል። መቅደስ ደበሳይን ካሰናበታት ደግሞ አለፍ ብሎ ሳይቆይ ሌላ ጋዜጠኛ መጣለች ብለው ጭምጭምታቸውን አሰሙልን። የመቅደስ ደበሳይ መሰናበት ብዙዎችን ቢያስገርምም አለፍ ብሎ የመጣችው ሴት ደግሞ ነገሮችን በከባዱ ለማስቀጠል ስትታገልና ከፕሮግራሙ በላይ ራሷን ለማሳየት ጥረት ታደርጋለች የሚሉ ነገሮች ሌትና ቀን እየበዙ እየጠነከሩ ይመጣሉ። ሌሎች ደግሞ አሉ። ሰሞኑን ሽምግልናው ጦፏል። በሚሊዮኖች የሚቆጠሩ ገንዘቦች ኢንቨስት እየተደረጉበትና እየፈሰሱበት ይገኛሉ። ሽማግሌዎች እንቢ ተብለናል እንኳን ሲሉ ለመስማት እንደ ድሮ ብንጓጓም ከአንድ ሁለት ሶስት ጊዜ ሽምግልና ተልኮ ቤተሰብ እስከሚያጣራና ማነው ማነች ተብሎ እስከሚታይ ድረስ ብዙ ነገሮች ቢቆዩም ከአንድ ሁለት ሶስት ጊዜ በላይ የሚላክ ሽምግልና ቀርቶ ዛሬ ላይ በመኪኖች ታጅቦ በ50ና 60 ሽማግሌዎች ታጅቦ የሽምግልና ፕሮግራም እየተደረገ ይገኛል። ይህ ነገር ደግሞ ብዙዎች ጋር አስገራሚ ነገሮችን እየፈጠረ ይገኛል። እምቢ አይባልም ወይ? ሽምግልና ደግሞ በዚህ ልክ ተደግሶ ከሆነ ልጅቷ እሺ እንዳለች የታወቀ ቢሆንም ነገር ግን ሽምግልና ብሎ ስም ባይሰጡትና ነገሩን ቢቀይሩት ብለው ብዙዎቹም ሐሳባቸውን አስተያየታቸውን እየሰጡ ይገኛሉ። ዛሬ ደግሞ እጅግ የሚያስገርመው ነገር ደግሞ አዲስ ነገሮች ብቅ እያሉ ይገኛሉ። ገና ሽምግልና ከመላኩ ቀናቶች ወራቶች ሳይቆጠሩ ደግሞ በሷ ዙሪያ አዲስ ነገሮች ብቅ ማለት ከጀመሩ ቀናቶች ተቆጥረዋል። ብዙዎቹም እየተገረሙ ይገኛሉ። ጥበብ ሰለሞን ትባላለች። ከቀናቶች በፊት ሽምግልና እንደተላከላት ቢታወቅም የኋላ እየተሰሙ ያሉ ነገሮች እጅግ አስፈሪና አስደንጋጭ እየሆኑ እየመጡ ይገኛሉ። ገና በ2 ዓመቷ ነው አሉ ከኢትዮጵያ ውጭ ወጣ አሜሪካን ሀገር መኖር የጀመረችው ተብሎ ይወራል። ነገር ግን በ20 ምናምንና ከዛ በላይ ዓመት ውስጥ እንዴት በዚህ ልክ አማርኛ ቀልጣፋ ሆኖ መናገር ይቻላል? የብዙዎቹ ጥያቄ ሆኖ ይከርማል። ምክንያቱም አንድ ሰው ረጅም ዓመታቶችን ከኢትዮጵያ ውጭ እንኳን ቢቆይ ለጋዜጠኝነት እሱንም ሙሉ በሙሉ አማርኛን አቀላጥፎ የማውራት አቅም ከየት ሊሰጠው ይችላል? የብዙዎቹ ጥያቄ ሆኖ ይከርማል። ምክንያቱም አማርኛዋ ሲታይ ጥርት ያለ ነው። ነገር ግን ኢቢኤስ ቴሌቪዥንና ህዝቡ ደግሞ የአንዳንድ ሰዎች ጥያቄ እንደዚህ ሆኖ ቢከርምም ነገር ግን ልጅቷ ረጅም ዓመታቶችን አሜሪካን ሀገር ቆይቻለሁ እድገቴ እዛው ነው ስትል ትደመጣለች። ነገር ግን አንዳንዶች ደግሞ ከ2 ዓመቷ ጀምሮ እዛ መኖር እንደጀመረች ቢናገሩም ዛሬ ደግሞ ሽምግልናውን ተከትሎ ብቅ ያለ ነገር አለ። ብዙዎቹ ገና እንደመጣችና ሳትቆይ ሽምግልና ሲላክላት የብዙዎቹ ጥያቄ እንደዚህ ነው። እቺ ልጅ አሜሪካን ሀገር በቆየች ጊዜ ሁሉ ባል አልነበራትም ወይ? ፍቅረኛ አልነበራትም ወይ? ሽምግልና የሚልክ ሰው አልተገኘም ወይ? ዛሬ ደግሞ ኢትዮጵያ ከመምጣቷ ከመች ጀምሮ ነው ደግሞ በዚህ ፍጥነት ባልተገኝቶ ሽምግልና መላክ የጀመረው? የብዙዎቹ ጥያቄ ሆኖ ይከርማል። ልጅቷ እንደዚህ ስትል ትደመጣለች። ሞዴሊንግ እሰራ ነበር፣ ማስታወቂያ ስራዎችንም ሰርቼ ነበር ስትል ትደመጣለች። ብዙዎቹ ያንን ተከትሎ የሷን ስራ ለማየት ቢሞክሩም ዩቲዩብ ላይ፣ ቲክቶክ ላይ፣ ሌሎች ስራዎች ላይ ለመንቀሳቀስ ቢሞክሩም ብዙም እንብዛም የሥራ ሁኔታዋ አልታየም ተብሎ ይታመናል። ታዲያ ከመች ጀምሮ ነው ደግሞ መታ ሽምግልና የሚልክ ባል ያገኘችው? አሜሪካን ሀገር ያላገኘችውን ዝናና ታዋቂነት ኢቢኤስ ከመምጣቷ አግኝታ ዛሬ ላይ ደግሞ ሽምግልና የሚልከው ሰውዬ እንደሚባለው ኢቢኤስ ቴሌቪዥን ውስጥ የሚሰሩ ኃላፊዎች ውስጥ ልጅቷ ትኩረት ውስጥ ከመግባት ቆይታለች ብሎም ይታመናል።
ኢቢኤስ ቴሌቪዥን እችን ልጅ በእውነትም አወዳድሮ ነው የቀጠራት የብዙ ሰዎች ጥያቄ ነው። ከመቼው መጣ ከመቼው ደግሞ ፊተኛ ሆነች የብዙዎቹ ጥያቄ ነው። ነገር ግን እንደዚህ ነው ከኋላ እየተሰማ ያለው ነገር። ብዙዎቹ እንደዛ እያሉ ተቃውሞ ቢያነሱም ነገር ግን የኋላ ልጅቷ ደግሞ ጠንካራ እንደሆነች የህይወት መንገዷን ለማካፈል ብትሞክርም በብዙዎቹ ዘንድ ያ ጉዳይ አሳማኝ ሆኖ አልቀጠለም ተብሎ ይታመናል። ዛሬ ደግሞ የሰማናቸው ነገሮች እንደዚህ ነው። እኔን ክዳኛለች፣ ረጅም ዓመታት አብረን ቆይተን ነበር። ዛሬ ደግሞ አሜሪካን ሀገር ያላገኘችውን ዝና ኢትዮጵያ መጣ ኢቢኤስ ቤት ላይ ከመግባቷ ስላገኘች ክዳኛለች የሚል ሰው ተበራከተ። እኔ ነኝ ፍቅረኛዋ የሚል ሰው ብቅ አሉ። ፎቶን በየሚዲያው በትናለው፣ አብራኝ የነበረችበትን የህይወት መንገዷን አሳያለሁ። ዛሬ ደግሞ ተነጥቄያለሁ፣ ፍቅረኛዬ ክዳኛለች የሚል ሰው ብቅ አለ። ብዙዎቹ እንደዚህ ይታማሉ። የኢትዮጵያ ሴቶች ትላንት አብሮ የነበራቸውን ወይም በችግርና በፈተና ጊዜ በፍቅር አብረው የቆዩትን ሰዎችን ዝና ሲመጣ እጅግ ገንዘብ ሲበራከትና ፈላጊ ሲበዛ ያንን ሰው ይገፉታል ተብሎ ይታመናል። በገንዘብ ይታማሉ ብዙዎቹ። ምክንያቱም ይህ ነገር ደግሞ ብዙ ጥያቄ ቢያስነሳም ነገር ግን ተከዳው የሚለው ፍቅረኛዋ ዛሬ ላይ ይቅርታ ተጠይቀኝ ወደኔ ካልተመለሰች እያንዳንዱን ፋይሏን እበትነዋለሁ ሲል መደመጡ ብዙዎችን ያስደነገጠ ጉዳይ ሆኖ ከርሟል። ምክንያቱም ፍቅረኛ የነበረች ብሎ ሲል ትላንት ብዙ ነገር አርጌላታለሁ፣ ዛሬ ደግሞ ከዛ ጥላ የመጣችበት ምክንያት ከኔ ጋር አብራ በቆየችበት ጊዜ በአንዳንድ ነገሮች አለመስማማት ተፈጥሮ እንጂ እሷን የሚያኖር ገንዘብና ንብረት ስለሌለኝ አይደለም። ድንገት ኢትዮጵያ መጣ ኢቢኤስ ላይ ብትወዳደርም ተቀባይነት አግኝታ ደግሞ በዛው መቅረቷ አሳስቦኛል ሲል ይደመጣል። ያ ከመሆኑ ደግሞ አለፍ ብሎም ብዙ ገንዘቦችና ረብጣ ብሮች ኢንቨስት ተደርጎባት ወይም ወጥቶባት ደግሞ የሽምግልና ፕሮግራሙ ሲላክ ልቤ አልቻለም፣ ማዘንና መተከስ ጀምሬያለሁ። ይህንን ደግሞ ለኢትዮጵያ ሕዝብ በይፋ ይዤ መውጣቴ አይቀርም ስል ይደመጣል። ብዙዎቹ ይህን በሰሙ ጊዜ ግራ ተጋብተዋል። እውነትም ረጅም ዓመታቶችን እንዴት አሜሪካን ሀገር ቆይታ ባላላገኘችም የብዙዎቹ ጥያቄ ነው። ዛሬ ደግሞ ከመምጣቷ የሽምግልና ፕሮግራም መዘጋጀቱ ግራ አያጋባም ወይ? እናንተ ሐሳባችሁን ሐሳብ መስጫ ሳጥን ላይ እንድትጽፉ ስል በታላቅ አክብሮት እጠይቃቸዋለሁ። ምክንያቱም ይሄ ልጅ ተከዳ ወይስ አልተከዳም ነገሩን አጣርተን የምናሳውቃችሁ ይሆናል። ምክንያቱም አንዳንድ ጊዜ ብዙ ወንዶች ላይ የሚደርስ በደል እንዳለ ቢታመንም ሴቶች ደግሞ በሌላኛው በኩል ደግሞ ሴቶች የፈለጉትን ነገር የመወሰን ሙሉ መብት አላቸው ሲል አንዳንድ ሰዎች ደግሞ ይደመጣሉ። እናንተም ሐሳብ አስተያየታችሁን ኮሜንት ላይ ጻፉ። ልጅቷ ከመምጣቷ እንዴት ሽምግልና ተላከላት? ቀጥሎ ደግሞ ከዚህ በፊት ፍቅረኛ አልነበራትም ወይ? እኔ ደግሞ እንደ ሐሳብ አንዳንድ ነገሮችን ላወጋችሁና ላወራችሁ ዘንድ እሻለሁ። ምንም ያክል ፍቅር የሚያሸንፍ ነገር ቢሆን አንዳንድ ጊዜ በገንዘብ ምክንያት የሚታለሉና ትላንት አብሮ የለፉትን ትላንት ዋጋ የከፈለላቸውን ሰዎች የሚገፉ ሰዎች ተገቢውን ቅጣት ከፈጣሪም ከሰዎች ዘንድ መቀበላቸው የማይቀር ስለሆነ በእናንተ ዙሪያ ያሉ ሰዎችን ባትገፉና በችግርም በፈተና ጊዜ አብሯችሁ ከቆዩ ሰዎች ጋር ረጅም ዓመት ለመኖር ፈጣሪ ያድላችሁ እያልኩኝ ለዛሬ ያስኩላችሁን ቪዲዮ በዚህ አጠናቅቃለሁ። በቀጣይ ሰበር መረጃ እስከምንገናኝ ድረስ ቀጣይ ደግሞ የሚለቀቅ ቪዲዮ ካለ ፍቅረኛዋ የሚያመጣው መረጃ ካለ ደግሞ እናንተ ቶሎ እንዳደርስላችሁ ይህንን ቻናል ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሀገራችንን ሰላም ያርግልን። ቸር ቆዩ፣ ቸር ሰንብቱ እላለሁ።